እልልልልልልልል ብያለኝ የኔ ውዶች የኔ ምርጦች፣ ስታስቡ ስትጨነቁ የነበራችሁ ሰዎች ማለት ነው እንኳን ደስ አላችሁ እያለኝ የምር እንኳን ደስ አላችሁ። የምር በጣም 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 ደስ ብሎኛል። ሀይሚዬ ቅመምዬ ቡራዬ ወንድማችን ማለት ነው እንግዲህ ላይ ብላይ አምሽተዋል። የተወሰነ ሰዓት ነው ሀይሚዬ እንግዲህ ላይ ብላይ ነበረች እና ረጅም ሰዓት ደግሞ ቡራ ወንድማችን ሲቀጣቀጥ ነበረ፣ ሲያሸንፍ ሲያስቀጠቅጣቸው ነበር ያመሸ ትላላችሁ። ሰላም ሰላም ውድ ቤተሰብ እንዴት ናቸው? ደህና ናቸው ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። እና እንግዲህ ሀይሚዬ ቅመምዬ እንደምታያት ማለት ነው አንገቷን ምኗን ሳም እያረጋት እንግዲህ ላይ ብላይ ትናንትና በጣም ደስ በሚል ነገር ምሽት ነበረ ያመሹት ማለት ነው። በጣም ደስ ብሎኛል። እንግዲህ በኮሜንት ሲያጨናንቁት አምጣት ሀይሚዬን እያሉ በጣም ብዙዎቻቸው ሲያጨናንቁት ነበረ። ከዛን በስተመጨረሻ ሰዓት እንግዲህ መጣለች ሀይሚዬ ቅመምዬ ማለት ነው። በጣም ደስ ብሎናል። ሁሉም ደግሞ በቃ ሀይሚዬን ስላያቸው ደግሞ ስላዩ በጣም ደስ ብሏቸዋል። ሌላው ደግሞ ትናንትና በተሰራው ቪዲዮ ሁላችሁም አይታችኋል እና በዩ በጣም ብዙዎቻችሁ የፈራችሁት ነገርም ነበረ። እናንተም ሆኖም እኔም በጣም ፈርቼ ነበር የትናንትናው ማለት ነው። ምንስ ተፈጥሮ ይሆን ስለቀሩ በጣም ብዙዎቻችሁ እየተጨነቃችሁ ነበራችሁ እውነት ለመናገር ማለት ነው። ቡራም ላይ ብላይ ደግሞ አምሽቶ ሲገባ በቃ ቀርቶ ነው በቃ የሆነ ነገር ተፈጥሮ ነው ምናምን ብዬ እኔ ራሱ በጣም አስቤ ነበር እውነት ለመናገር ማለት ነው። ግን እግዚአብሔር ይመስገን ቡራም ገባ። ላይ ብላይ ሲገባ በቃ ሳይ በቃ ሰላም እንደሆነ ምናምን ነው እኔም ራሱ የተረዳሁትና በጣም ደስ ብሎኛል የኔ ውዶች የኔ ምርጦች ማለት ነው እውነት ለመናገር እና እንግዲህ ትናንትና በጣም ደስ ብሏችሁ ያመሻችሁ ሰዎች አላችሁ። ላይ ብላይ ስታጨናንቁ ነበረ ሀይሚዬን አምጣልን እያሉ ከዛ በኮሜንት እልልልልልል እያሉ ማለት ነው። የምር እንዴት ደስ እንዳላቸው እግዚአብሔርን በጣም ደስ ብሏቸው ነው ኦዲየንሶች ያመሹት ማለት ነው። ላይ ብላይ ገብተው የነበሩት የት ነው የሄዱት? ወደ ቡራ ነው የሄዱት። በጣም ደስ ብሎኛል እኔም ራሱ ማለት ነው። እንኳን ደስ አላችሁ ብያለሁ የኔ ውዶች የኔ ምርጦች። ይሄን ቻናል ደግሞ ሰብስክራይብ አድርጉት የኔ ውዶች። ሰብስክራይብ እያደረጋችሁ መለቅ ቪዲዮዎችን ደግሞ ስትገቡ በላይክ ግቡልኝ የኔ ውዶች፣ አበረታቱኝ። በሌላ እስከምንገናኝ መልካም ቆይታ ይሁንላችሁ።